የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁልን? እኛ በጣም ደህና ነን። ዛሬ ደግሞ በአዲስ ስራ መጥተናል። ይሄ ስራ ምንድነው? ስፒን ቱ መኒ የሚል ዌብሳይት ነው። ይሄ ዌብሳይት በየቀኑ እየገባን አንዴ ብቻ ስለነካ ነው ብር የሚከፍለን ዌብሳይት ነው። ሊንኩን ዲስክሪፕሽን ቦታ ላይ ወይም ቴሌግራም ቻናሌ ላይ ታገኙታላችሁ። ቀጥታ ወደ ስራው እንሂድ። እንግዲህ መጀመሪያ እንደገባችሁት እንግዲህ ሊንኩን ነክታችሁ እንደገባችሁት እንደዚህ ብሎ ያመጣላችኋል። እንግዲህ ያው ሰርች እያደረገ ነው። እዛ እንደዚህ ብሎ ያመጣላችኋል። እዚች ጋር አሁን ኑር ሁሴን ብሎ ዩር ሃቭ ሪፈር ባይ ኑር ሁሴን አንተን ሪፈር ያደርገ ኑር ሁሴን ነው ይላል። እዛ ኦኬ ትሉታላችሁ። እዚህ ጋር ኦኬ ትሉታላችሁ። እዛ እዚች ጋር ትነኩታላችሁ። ሶስት ሰንጠረዥ አለች። እሷን ስትነኳት ሬጂስተር የሚል ይመጣል። እዚህ ጋር አሁን ሬጂስተር የሚል አለ። ሬጂስተር ትሉታላችሁ። ሬጂስተር እንዳላችሁት እንግዲህ ፕላትፎርም ያመጣልኛል። የሚሞላው እንግዲህ ያመጣልኛል። እነዚህን ነው የምንሞላ። በመጀመሪያው ላይ ስም፣ ከዛ ኢሜል፣ ከዛ ደግሞ ስልክ ቁጥር፣ ከዛ ፓስወርዳችን እናስገባለን። አሁን ከመጀመሪያው ላይ እኔ ስም ሳስገባ ኑርሳን አልኩት ዝም ብዬ። አዛ ኢሜል ደግሞ እንደምታዩት እንግዲህ ኢሜል አድሬስ አስገብቻለሁ። ከዛ ቀጣይ ደግሞ ስልክ ቁጥር ነው አስገባ የሚለኝ። ስልክ ቁጥሬን አስገባለሁ። ስልክ ቁጥሬ እያስገባ ነው እንደምታዩት። ስልክ ቁጥር አስገብቻለሁ። እንግዲህ ከታይ ደግሞ ፓስወርድ ታስገባላችሁ። ፓስወርዳችሁን አስገቡ። ከታይ እንግዲህ እኔ የማደርገው ከ6 እስከ 26 በላይ ነው የሚለው። ከ6 በላይ የፈልጋችሁትን አስገቡ። እንግዲህ ሁሉንም አስገብቻለሁ። እዛ ሬጂስተር ነው የምለው እኔ አሁን ሬጂስተር ትሉታላችሁ። እናንተም እንደዚህ አስገቡ። እንደምታዩት እንግዲህ ሰክሰስፉል ብሎ ጨርሶልኛል። እንደምታዩት በጣም ኮንግራቹሌሽን ሰክሰስፉል ብሏል። በጣም ምርጥ ነው። አሁን ኦኬ እለዋለሁ። እንደምታዩት ኦኬ እለዋለሁ። እዚህ ላይ ሎጊን ይላችኋል። ሎጊን ላይ ዩዘር ኔም እና ፓስወርዳችሁን ታስገባላችሁ። ከዛ ሳይን ኢን ትሉታላችሁ። እዚህ ጋር ሳይን ኢን እንዳላችሁት እዚህ ጋር አሁን የኔ 00 ብር ነው ያለኝ፣ ምንም አልሰራሁም እያለኝ ነው። ከዛ እዚህ ጋር ትጫኑታላችሁ። ሶስት ሰንጠረዥን ትነኩና ሶስት ሰንጠረዥን ከነካችሁ በኋላ እዚህ ጋር ስፒን የሚል አለ። ዳሽቦርድ ስፒን ዊዝድራው የሚል አለ። እኛ ምንድነው የምንነካው? ስፒን እንነካለን። ስፒን ሁላችሁም ትነካላችሁ። ስፒን ምትለዋን ከነካችሁ በኋላ እዚች ጋር አንድ ጊዜ ስፒን ማድረግ ትችላለህ እያለኝ ነው። አንድ ጊዜ እንግዲህ ስፒን እናደርጋለን ማለት ነው። እንደምታዩት 0.30 ሰጥቶኛል። 30 ሳንቲም ሰጥቶኛል ማለት ነው። እንደምታዩት በኢትዮጵያ 16 ብር ማለት ነው። ይሄን እንግዲህ ዳሽቦርድ ላይ እንመለስና እንደምታዩት 0.30 ሰጥቶኛል። እንደምታዩት ስፒን ላይ ገብቼ ያሳያችሁ። ስፒን ላይ ገብቼ እዚህ ጋር 24 ሰዓት ነው የሚቆጥር። ኔክስት ስፒን ለማድረግ 24 ሰዓት ነው የሚቆጥር። ከ24 ሰዓት በኋላ መልሰን ስፒን ማድረግ እንችላለን። ነክተን እንትን ማለት እንችላለን ማለት ነው።
ስለዚህ እንደዚህ ያደረግን እንጠቀማለን። ወይ ደግሞ ለሰዎች ደግሞ ሼር በማድረግ ትንሽ ቦነስ ማግኘት እንችላለን። እንደምታዩት ቦነስ እናገኛለን ለሰዎች ሼር በማድረግ። ሌላው ደግሞ ማሳደግ ደግሞ እንችላለን። እዚህ ጋር አፕግሬድ አካውንት የሚል አለ። አፕግሬድ አካውንት ላይ እንደምታዩት ብሮንዚ የሚል አለ። $20 በመክፈል በቀን $1 እስከ $4 ሁለት ስፒን ነው የሚሰጠን። ሁለቴ ነው የምንነካ። $20 በመክፈል ከ$1 እስከ $4 በቀን ማግኘት እንችላለን። ሲልቨር ሚል ደግሞ አለ። እዚህ $50 በመክፈል ከ3 እስከ $10 በቀን ማግኘት እንችላለን። ጎልድ የሚባል አለ። $120 በመክፈል ከ6 እስከ 23 በቀን ብቻ ማግኘት እንችላለን። ፕላቲኒየም የሚባል አለ። $250 በመክፈል ከ17 እስከ $50 በቀን ማግኘት እንችላለን። እነ ኪንግ አሉ $5000 በመክፈል፣ እነ ሱፐር ዳይመንድ አሉ $2000 በመክፈል። ብቻ እናንተ እዩት። ሌላ እንግዲህ እናንተ የምትጠይቁኝ ሌላ ምንድነው አወጣጡን ነው የምትሉኝ። አወጣጡ እንግዲህ በጣም ቀላል ነው። በመጀመሪያ ደረጃ ፕሮፋይል የሚለው ገብቼ ላሳያችሁ። ፕሮፋይል ገብቼ እዚህ ጋር ሴሌክት ሜትድ የሚል አለ። እዚህ ጋር ለሁላችሁም ይታያል ብዬ ተስፋ አደርጋለሁ። እዚህ ጋር መክፈያ መንገድ አለ። በጉግል ፔይ መክፈል ይችላል፣ በካሻፕ መክፈል ይችላል፣ በፔፓል መክፈል ይችላል፣ በቢትኮይን መክፈል ይችላል፣ በፎን ነምበር በስልክ ቁጥራችሁ ማስከፈል ትችላላችሁ፣ በባንክ ካርድ መክፈል ይችላል፣ በዌስተርን ዩኒየን መክፈል ይችላል። እኛ በምንድነው የምናደርገው? እናንተም ብትጠቀሙት የምመርጠው እንትን ነው ቢትኮይን። በቢትኮይን ቢሆን የበለጠ እንትን አለው፣ አሪፍ ነው። ፔፓል ምናምን ባንክ ካርድ ምናምን ትንሽ ወደ ስልክ ቁጥር ካላስላካችሁ በስተቀር በቢትኮይን ብታወጡት ጥሩ ነው። ይህን ቢትኮይን የሚለውን ከመረጣችሁ በኋላ እዚች ጋር ዲቴል የሚል አለ። እቺ ታኛይቱ እሷ ላይ የምታወጡበት የቢትኮይን አድራሻ ታስገባላችሁ። ከዛ በኋላ ቀጥታ ይሰራል ማለት ነው። አሁን ዊዝድራው ለማድረግ እንደምታዩት 3 ሰንጠረጃውን ትነካላችሁ። እዚች ጋር እዚህ ጋር እንደምታዩት ዊዝድራው የሚል አለ። እዚች ጋር እንደምታዩት ዊዝድራው የሚል አለ። ዊዝድራው ትነኩታላችሁ። ዊዝድራው ስለው እንደምታዩት ዩር አካውንት ባላንስ የለው። ሚኒመም ዊዝድራው $5 ጀምሮ ነው አለኝ። ሚኒመም ዊዝድራው $5 ጀምሮ ዊዝድራው ማድረግ ትችላለህ ነው ያለኝ። እንግዲህ $5 አጠራቅመን ዊዝድራው ማድረግ እንችላለን ማለት ነው። በጣም ምርጥ ነው። ለሰዎች ደግሞ ሼር ለማድረግ እዚህ ጋር እንደምታዩት እዚህ ጋር ሪፈራል የሚል አለ። ከፕሮፋይል በታይ ሪፈራል የሚል አለ። ሪፈራልን ስትነኩት እችን ኮፒ እናደርግና ወደ ፈለግነው ፔስት ያደረግን መላክ ማለት ነው። ወይ ደግሞ ፌስቡክን ብንነካው ወደ ፌስቡክ ይወስድናል፣ ቴሌግራም ብንነካው ወደ ቴሌግራም ይወስድናል። እንደዛ አድርገን መላክ እንችላለን ማለት ነው። በጣም ቴንኪው። ሰብስክራይብ አድርጉ፣ ላይክ አድርጉ። ሁላችሁም እናመሰግናለን ሰብስክራይብ ስላደረጋችሁ ስለተከታተላችሁን። ቴንኪው። ቻው